ጋይስ ማን እንዳገኘው ዝዋይ ማን እንዳገኘው ላሳያችሁ እስኪ። ነጻነት ትባላለች የምታቋት ከሆነ አብዛኞቻችሁ ተገናኝተናል። እንዴት ነሽ ነጻነት? ደህና ነኝ። እንዴት ነህ? አለናል። ምን እያደረግሽ ነው ዛሬ እዚህ? ስራ እየሰራሁ። አረ ስራሽ ምንድነው? ቆሎ ትሰጫለሽ? ኦኬ። በጣም ጎበዝ ዘፋኝ ነሽ ተብለሻል፣ ሰምቻለሁ። እኔ ከዚህ በፊት ድምጽ ሰምቼው አላውቅም። ሰው አሁን ታሰሚኛለሽ? አረ እውነት? የማን መስፈን ትፈልጋለሽ? የነዋይ ደበበ። የነዋይ ደበበ እስኪ ልስማ። ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣው ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂ ሚለን እኛው እንታረቅ እኛው እንታረቅ አቱን ወደ ዋሻ አይብዛቅ ያሚክ የውዲን ሳታውቅ ያፌን ተከትለህ ፍቅሬ ወይ ጥፋቴ አላስተባብልም በድንገት መሳሳት አያጨካክንም አውቃለሁና ብዙ እንደበደልኩህ ጥፋቴ ገብቶኝ ነው እንታረቅ ያልኩህ መቼም ባጋጣሚ መሳሳት ቢኖርም ያለፍነው መርሳት አያጨካክንም እና የኢትዮጵያ ዘፈን የነዋይ ደበበ የዜማ የቅኔ የሚለው እሺም በጣም ወዳለሁ የዜማ የቅኔ የቀሳውስት ሀገር የቅድስት ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ወንዙ ኧረ እንዴት ነው ሀገሬ አፈሩ ኧረ እንዴት ነው ሀገሬ ወንዙ ኧረ እንዴት ነው ፎራዊቱ ኧረ እንዴት ነው ባለዝና ያደረገኝ አሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ውሃው ናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረብኝ ለውለታው ባለዳነኝ። ዋው አንተ በስመ አብ ወመንፈስ ቅዱስ በጣም ጎበዝ ነሽ። ጋይስ አሁን ደግሞ ነፂ ማለት ነው የቬሮኒካ አዳነ ዘፈን እዘፍናለሁ ብላለች። እስኪ የቬሮኒካ ዘፍኛለሽ አሁን? እሺ በይ ከጀመረ በርቀት ጉራው ሲል ሳተናው ነው ሲል ያኔ ጀግና ፈለኩ ህይወታይ ወላምባ በታይ ወላምባ ስሻገር ወይኔ ካድማስ ላገኝ ስንቱን ሳሲት ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳን ያለ ክፍች ይወርም ሳክኖራለሁ ብሎ አያምንም ከንዲዋ ቀን ከዳኝ ናፍቆ ማደር ጉዳኝ ስለምነው አንድ አምላኬ ስሻኝ እርሜን ሳጣው መልኬን ስትሄድ ዘቀኔን ማና የልኝ እኔን እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳይ። ዋው ስሚ ላንቺ ቃል መገባልሽ ምን እንደሆነ ታውቂያለሽ? ከኢትዮጵያ የሴቶች ማለት ነው አንደኛ አርቲስት እንድትሆኚ ያደርግሻለሁ። እሺ ላይክ ማርያም ነው ከልቤ ነው የምልሽ። የምትሰሪያቸው ክሊፖች የዩቲዩብ ማለት ነው በብዙ ብር እንደምትሸጪው አግዝሻለሁ። ከሚያስፈልግሽ ሁሉ ፕሮዳክሽን አገናኝሻለሁ። ከቨር ይደረጋል። አለባበስሽ ሁሉ ነገር አስተካክለን ማለት ነው የኢትዮጵያ አንደኛ አርቲስት ሆኛለሽ። እሺ በእርግጥ በቅርብ ጊዜ ነው የምልሽ በወር 2 ወር ውስጥ መቅጠም ትችያለሽ። በቃ ህይወትሽ ይህ መቀየር አለበት። ይሄን ድምጽ ይዘሽ ታዲያ እዚህ ምንድነው የምታደርጊው? ለምን አዲስ አበባ አትኖሪም? እኖራለሁ በቅርቡ ማርያምን እኖራለሁ። አሁን መውጣት ካለብሽ መውጣት ትችያለሽ? አዎ እችላለሁ። እሺ ምግብ መስራት ትችያለሽ? አዎ። እሺ ለምን እንደዚህ አናደርግም? ዲቻ ቦይስ ማለት ነው ቤት ተከራይቻለሁ ለነሱ ማለት ነው 2 ቤድሩም ነው 2 አልጋ አለ። እሺ አመቻችተን እንደሚሆን አድርገን ከነሱ ጋር መቆየት ትችያለሽ። ምግብ አብራችሁ እየሰራችሁ እኔ ለምግብሽ ሁሉ እችላለሁ። መኖሪያም ይኖርሻል።
ከዛ ደግሞ ስቱዲዮ እንድትገቢ ማድረግሻለሁ። ዘፈን እንድትዘፍኝ የራስሽ። እሺ አመሰግናለሁ። ከዛ ደግሞ ገራሚ ክሊፖች እንድትሰሪ አድርግሻለሁ። ቲክቶክሽም እናሳድገዋለን። ፕሮሞሽንስም ሰርተሽ የራስሽ ቤት ትይዣለሽ። ታድጊያለሽ። ምን ታደርጊያለሽ? አሁን እንቺ በዚህ ድምጽሽ ቆሎ መሸጥ የለብሽም ልንገርሻ። እሺ አመሰግናለሁ። እናርገው። ስልክሽ ልውሰድና ከዛ ወደ አዲስ አበባ ታልፊያለሽ። እኔ ስመለስ ወደ አዋሳ እየሄድኩኝ ነው። አሁን የኔ እናት ጎበዝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ቆሎ ስጪኝ ትንሽ የኔ እናት። ቴንክ ዩ ሶ ማች። ስሜ ስልክሽን እንቀበልሽና ከዛ አዲስ አበባ እንገናኝ። እሺ እነሱም ይጠብቃሉ። ዘፈን ታወጫለሽ? ክሊፕ እኔ እሰራለሁ፣ ሞዴል አደርግልሻለሁ እኔ ራሴ። እሺ እሺ አመሰግናለሁ። እኔ ሞዴል ጎበዝ። ዋው ምን አላችሁ? ኑ ንገሩኝ። መቼ በስልክ አያችሁኝ? ውይ ስም ማን ነው? ወይ እሺ ከነዚህ ልጆች ጋር እየቀረብኩኝ አልሳም ግንጭ እንዴው እስኪ እና ቀረብ ማለት እድሜ ስንት ነው? 3 ነው። ስልክ ማን ነው የሰጣችሁ? በማን ስልክ አያችሁኝ? ባባቴ ውይ ወዳችኋለሁ። እሺ ቻው። ወይ ነበር እየመረጣችሁ ነው? ሞት ሞራል ወዳችኋለሁ። በጣም እንወድሻለን አባ። እኔም ወዳችኋለሁ። የሳይ እንበላታለን። አባቱ አንተ ፈረንጅ ነህ? ፈረንጅ ነው። እሺ እወዳችኋለሁ። ኑ ተነስተሃል? ናሽ ነበር ዘዋይ